ኦርቶዶክስ በመሆናችን ያንገትሽን አብል በትሺ ያንገትሽን ክር በትሺ እኔ ክሬን አልበትስም የ9 ወር ጽንስ ሆድሽ ውስጥ ያለው ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አርገው የ9 ወር እኔ ነፍሰ ጡር ነኝ አትግደሉኝ የምትፈልጉትን ነገር ውሰዱ ገንዘብ ሰጠው እኔ ካቅሜ በላይ ሆነ አንገታችን ላይ ካራርገን ዛሬ ይሄ ልጅ ቀደን ካላየን በፍጹም ያማራ ልጅ አይወለድም የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ ይሄን ነገር ትላልቅ ሃይማኖት አባቶች ፍረዱኝ የኢትዮጵያ ኦርቶዶክስ ተዋሕዶ ፍረዱኝ ባለቤቴን አጥቻለሁ የኢትዮጵያ ይፍረደኝ ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አርገዋት አንገቷ ላይ ካራ አርገው ቅደትና ክርስቲያን አይወለድም እያሉ እናቶች ፍረዱኝ የሃይማኖት አባቶች ፍረዱኝ ይሄ ጉድ ህፃናት ፊት ነው የተደረገው ህፃናት ፊት ነው የተደረገው ህፃናቶች አእምሯቸው ተበላሽቷል ምን ላድርጋቸው የሉ ሰዳቸው ሌሊት አይተኙም ቀን አይተኙም እናንተ ፍረዱኝ I'm